የኢራንና የእስራኤል ፍጥጫ የዓለምን ትኩረት ከሳቡ አበይት ጉዳዮች ውስጥ ዋነኛው የእስራኤልና የኢራን ፍጥጫ ነው። እነዚህ ሁለት ሀገራት እንደ ድንጋይ ሚሳኤልን ቀንና ዳር ሲወራወሩ ከርመዋል። በዚህም በመቶ የሚቆጠሩ መሪዎች፣ ወታደሮች እንዲሁም ንጹሃን ሰዎች ሕይወታቸውን አጥተዋል። ለመሆኑ እነዚህ ሁለት ሀገራት አቅማቸው ምን ድረስ ነው? የትኛው ሀገርስ የተሻለ ወታደራዊ ቁመና አለው? በዚህ ጊዜስ በጦርነቱ ምን አዲስ ነገር ተከሰተ? በዛሬው ቪዲዮ ስለ ሁለቱ ሀገራት አስገራሚ መረጃዎችን አስቃኛችኋለሁ። በቅድሚያ ግን ወደዚህ ቻናል አዲስ ከመጣችሁ ሰብስክራይብ በማድረግ የዜና አዲስ ቤተሰብ መሆን ትችላላችሁ። ቪዲዮን ቀለል አድርጋችሁ ላይክ በማድረግ ጀምሩት። ትንሿ ሀገር እስራኤልና ኢራን ከጥንት ጀምሮ እንደ ጠላትነት የሚተያዩና አንዳቸውን ለማጥፋት የማይተኙ ሀገራት ናቸው። ታዲያ በመካከላቸው ከ2300 ኪሎ ሜትር በላይ ልዩነት ያላቸው በድንበር እንኳን የማይገናኙት ሁለቱ ሀገራት ስለምን በሞት ተፈላለጉ? በርካቶች እነዚህ ሀገራት የሃይማኖት ጸብ ውስጥ እየገቡ ይመስላቸዋል። ነገሩ ግን የሁለቱ ሀገራት ግጭት ከሃይማኖት ጋር ምንም የሚያገናኘው ነገር የለም። ከ1979 በፊት እስራኤልና ኢራን ከማንም በላይ ወዳጅ ሀገራት የነበሩና በንግድ ብሎም በማህበረሰብ የተሳሰሩ ነበሩ። በተለይም ሁለቱ ሀገራት የጦር መሳሪያ እንዲሁም የነዳጅ ንግድ ላይ የታወቁ ናቸው። ታዲያ ሀገራቱ ይህ ወዳጅነታቸው የቆየው እስከ 1979 ነበር። በ1979 እስላማዊ መንግስት በሩሆላ ኮሚኒ የሚመራው ቡድን የኢራንን ዘውዳዊ መንግስት ገልብጦ ስልጣን ተቆጣጠረ። ታዲያ እስላማዊ መንግስት ስልጣን ከተቆጣጠረ በኋላ ዘውዳዊ መንግስትን ስትረዳ ነበር ያላትን እስራኤልን እንደ ጠላት ፈረጃት። በግልጽም እስራኤል ለመካከለኛው ምስራቅ ካንሰር በመሆኗ መጥፋት አለባት ብሎ አወጀ። ቀጥሎም የሌባኖሱን ሄዝቦላ፣ የጋዛውን ሐማስና የየመኑን ሐውቲ ታጣቂዎች ኢራን መንግስት መደገፍ ጀመረ። ታዲያ እነዚህ ሀገራት ፍጥጫቸው እየጋለ ሄዶ በመሃል ኢራን የኒኩለር ፕሮግራም በመጀመሯ እስራኤል ደህንነት ስላልተሰማት በተደጋጋሚ ሞሳድን በመጠቀም እንዲሁም በቀጥታ በሚሳኤል በርካታ የኢራን አመራሮችን እንዲሁም ተመራማሪዎችን መግደል ጀመረች። በዚህም እንቅልፍ ስላጡ ሀገራቱ የኔ የሚሏቸውን ወዳጅ ሀገራት በመጠጋት የጦር መሳሪያ ሸመቱ። የቻሉትንም አምርተው ታጠቁ። በዚህም እስራኤል እስካሁን ከታጠቀቻቸው ዋና ዋና ጀቶች መካከል አንዱ F-15 ኤግል ነው። ይህ ጀት በእጅጉ ዘመናዊ ሲሆን ያለማቋረጥም እስከ 6000 ኪሎ ሜትር ድረስ ይበራል። ይህም ቢያንስ 3 ጊዜ ከኢራን እስራኤል ድረስ የመብረር አቅም አለው። በተጨማሪም F-15 ኤግል እስከ 20000 ኪሎ ግራም የሚመዝን ቦምብን የመሸከም ብቃት ያለው ድንቅ ጀት ነው። ሌላኛው የእስራኤል መንግስት የታጠቀው አውዳሚ ጀት የኤፍ-15 ኤግል ጀት ስሪት የሆነው ኤፍ-15E የተባለ ጀት ነው። ኤፍ-15E በአብዛኛው ከኤፍ-15 ኤግል ጀት ጋር በእጅጉ ተመሳሳይ ነው። ሌላው የእስራኤል መከታ የተባለው ይህ ኤፍ-4 ፋንተም የተባለ ተዋጊ ጀት ነው። ጀቱ በእጅጉ ግዙፍ ሲሆን እስከ 15000 ኪሎ ግራም ተተኳሾችን ጭኖ የመብረር አቅም አለው። ሌላው በእስራኤል በራሷ የተሰራውና አስፈሪው ጀት ከፊር የተባለው ይህ ጀት ነው። ጀቱ መሬት ላይ ያሉ ኢላማዎችን ለመምታት ታስቦ የተሰራ ሲሆን እስከ 16000 ኪሎ ግራም የሚመዝን ተተኳሽን ተሸክሞ የመብረር አቅም አለው። እስራኤል ከነዚህ ውጪ ከዓለማችን ዘመናዊና አስፈሪ ጀቶች መካከል ኤፍ-16 ፋልከን የተሰኘውን አሜሪካ ሰራሽ ድንቅ ጀት ታጥቃለች። ጀቱ በእጅጉ ዘመናዊ የተባለ ሲሆን 18000 ኪሎ ግራም የሚመዝን ተተኳሽን ጭኖ የመብረር አቅም አለው። ኤፍ-16 ፋልከን በአየር ላይ ውጊያ ይሁን ምድር ላይ ያሉ ኢላማዎችን በማውደም ቀዳሚና ተጠቃሽ ነው። በመጨረሻም እስራኤል እንደ ህልውናዋ የምታየውና አየር መቃወሚያዎች የማይበግሩት ሰው ሀገር ገብቶ እንደፈለገ የሚፈነጨው ኤፍ-35 ጀት ባለቤት ናት። ጀቱ እስከ 22000 ኪሎ ግራም የሚመዝን ተተኳሽን ተሸክሞ በአንድ ጊዜ 1500 ኪሎ ሜትር የመጓዝ ብቃት አለው። እንዲሁም ጀቱ በአየር ላይ ሳለ ነዳጅን የመቅዳት ብቃትን ያካተተ ነው። ኤፍ-35 በአየር መቃወሚያዎች ስለማይያዝ ሰው ሀገር ገብቶ የፈለገውን ነገር አውድሞ የመውጣት ብቃት አለው። ኢራንን እንቅልፍ ከነሷት ጀቶች መካከልም ኤፍ-35 በቀዳሚነት ይጠቀሳል። እስራኤል እነዚህ ብቻ ሳይሆኑ ከ612 የበለጡ የጦር አውሮፕላኖችና ጀቶች አሏት። በሌላ በኩል ኢራን ኤፍ-14 ቶምካት ተዋጊ ጀት አላት።
የ1979 ስሪት የሆነው ይህ ጀት አሜሪካ ሰራሽ ሲሆን አሁን ድረስ ተፈሪና አደገኛ ከተባሉ ተዋጊ ጀቶች መካከል በቀዳሚነት ይጠቀሳል። ጀቱ በእጅጉ ፈጣን ሲሆን በአንድ ጊዜም 24 ኢላማዎችን የማውደም ብቃት አለው። ሌላው ኢራን የታጠቀችው F4 ፋንተም የተባለውን ጀት ነው። ይህ ጀት እስራኤል ጭምር የታጠቀችው አሜሪካ ሰራሽ አውዳሚ ጀት ነው። ሌላው የኢራን ጀት F5E ታይገር የተባለው ይህ ጀት ነው። ጀቱ የተሰራው በአሜሪካ ሲሆን የተሰራበት ዋና ዓላማም ለአየር ላይ ውጊያ ታስቦ ነው። F5E ታይገር እድሜዋ በመግፋቱም በአሜሪካ አየር ኃይል ውስጥ በዚህ ሰዓት አገልግሎት እየሰጠች አይደለም። ሌላኛው የኢራን ተዋጊ ጀት ሚግ 29 ነው። ይህ ጀት ኢትዮጵያን ጨምሮ ሌሎች በርካታ ሀገራት ታጥቀውታል። የተሰራው በሀገረ ሩሲያ ሲሆን በተመረተበት 1970 ዓመተ ምህረትም አሉ ከተባሉ ተዋጊ ጀቶች መካከል በቀዳሚነት የሚጠቀስ ነበር። ሚግ 29 በአጠቃላይ 4000 ኪሎ ግራም የሚጠጋ ተተኳሽን ጭኖ የመብረር አቅም ያለው ድንቅ ጀት ነው። ሌላው የኢራን ጀት ሱ-22 እና ሱ-24 የተሰኙት እነዚህ ጀቶች ናቸው። ጀቶቹ ከድምጽ ፍጥነት የላቀ ፍጥነትን እየተላበሱ ሲሆን በመሬት ላይ ያለን ኢላማ ለማውደምም ተመራጭ ናቸው። ታዲያ ኢራን እነዚህን ጨምሮ ከ551 የበለጡ ተዋጊ ጀቶችና የጦር አውሮፕላኖች አሏት። ታዲያ ሀገራቱ ከጀት ውጪ እንደ ዋና መሳሪያ የሚያዩት ኒውክሌር ቦምብን ነው። እስራኤል በዚህ ጊዜ 90 የኒውክሌር ቦምቦችን ስትታጠቅ፣ ኢራን ደግሞ ኒውክሌርም ይሁን ኒውክሌር ተሸካሚ ባላስቲክ ሚሳኤሎች እንደሌሏት ነው የሚታወቀው። ሌላው ዋነኛው የጦር መሳሪያቸው አየር መቃወሚያዎቻቸው ናቸው። እስራኤል አሮ፣ ፓትሪዮት፣ ዴቪድ ስሊንግ እና አይረንዶም የተሰኙ ዘመናዊና ውድ አየር መቃወሚያዎችን ታጥቃለች። ኢራን በሌላ በኩል ኤስ400፣ ኤስ300፣ HQ7፣ ራፒየር፣ አርማን፣ ሳያርቱና መርሳድን ጨምሮ ከ30 አይነት በላይ የአየር መቃወሚያዎች አሏት። ታዲያ የብዙዎች ጥያቄ እስራኤል እንዴት ይህንን ሁሉ አየር መቃወሚያ ሲስተም አልፋ ኢራን ላይ በጀት ጥቃት ትሰነዝራለች የሚል ነው። እስራኤል የምትጠቀምባቸው ብዙዎቹ ጀቶች ስቴንለስ ቴክኖሎጂን ያካተቱ ናቸው። በዚህም ጀቶቹ ድንበር ጥሰው ሲገቡ አየር መቃወሚያዎቹ ጀቶቹን ለመለየት በእጅጉ ይቸገራሉ። ጀቶቹም ሰው ሀገር ላይ ገብተው የፈለጉትን አውድመው የመውጣት ብቃት አላቸው። ሌላው ሁለቱ ሀገራት ላይ አደጋ የደቀነባቸው የስለላ ድርጅቶቻቸው ነገር ነው። እስራኤል ሞሳድና ሺንቤት የተባሉ የስለላ ድርጅቶችን አቋቁማለች። በዚህም በእነዚህ ድርጅቶች መረጃ ብቻ ኢራን በሁለት ዓመታት ውስጥ 90 የሚበልጡ መሪዎቿን አጣለች። ሺንቤትና ሞሳድ ግለሰቦች የሚይዟቸው ስልኮች እጃቸው ላይ እንዲፈነዳ በማድረግ ቅጥረኛ ገዳዮች በትንንሽ ድሮኖች እንዲሁም በሰለጠኑ ወታደሮች አማካኝነት በርካታ ጠላት የሚሏቸውን መሪዎችን አጥፍተዋል። በሌላ በኩል ኢራን ሞይስ የተባለ የስለላ ድርጅትን አቋቁማለች። ሞይስም በውስጡ በርካታ ሌሎች ጥቃቅን ድርጅቶችን ያስተዳድራል። በየሀገራቱም ሰዎችን በትኖና እየመለመለ ጠላት ያላቸውን ሀገራት ያስጨንቃል። ይህ ቡድን እስራኤልን ጨምሮ በበርካታ ሀገራት ውስጥም ይገኛል። ሌላው ሁለቱ ሀገራትን ወደ አመድነት እየቀየራቸው ያለው የሚሳኤል ክምችታቸው ነው። አንድ ሚሳኤል በአማካኝ 3 ሚሊዮን ዶላር ዋጋ አለው። በእኛ ገንዘብ 450 ሚሊዮን ብር ይመጣል። ቢሆንም ሁለቱ ሀገራት በሰዓት ውስጥ በመቶ የሚቆጠሩ ሚሳኤሎችን ይተኳኮሳሉ። ለመሆኑ እነዚህ ሀገራት ምን አይነት ሚሳኤሎችን ታጥቀዋል? እስራኤል የኒኩለር ቦምብን የሚሸከመውን ጀሪቾን ጨምሮ በአጠቃላይ ከ55 አይነት በላይ ሚሳኤሎች አሏት። በቁጥር ደረጃ ደግሞ በአጠቃላይ እስራኤል ከ2700 የበለጡ ባላስቲክ ሚሳኤሎች አሏት። ኢራን ደግሞ ፋታህ 110፣ ሻሃብ፣ ዞልፋጋር፣ ኢማድና ሰጂን ጨምሮ ሌሎች ሚሳኤሎች አሏት። በአጠቃላይም ቁጥራቸው 3000 እንደሆነ ይታመናል። በባህር ላይ ኃይላቸው ደግሞ እስራኤል 7 ኮርቬት መርከቦች፣ 8 የሚሳኤል ማስወንጨፊያ መርከቦች፣ 5 ባህር ሰርጓጅ፣ 45 ቃኝ ጀልባዎች አሏት። ኢራን በበኩሏ 4 ፍራይጌት፣ 4 ኮርቬት፣ 20 ተዋጊ ጀልባዎች፣ 17 ባህር ሰርጓጆችና 17 አውግዚለሪ መርከቦች አሏት። ቢሆንም በሰሞኑ ጦርነት አብዛኞቹ መርከቦች በአሜሪካ ጀቶች እንዲወድሙ ተደርገዋል። ሌላው ሁለቱ ሀገራት የሚወዳደሩት በምድር ጦራቸው ነው። በምድር ጦር እስራኤል ዘመናዊ ትጥቆችን ብትይዝም በብዛት ግን በጭራሽ ኢራን ጋር አትደርስም። እስራኤል ከ170 ሺህ በላይ ቋሚ ሰራዊት ሲኖራት ኢራን ደግሞ ከ650 ሺህ የበለጠ ጦር ሰራዊት አላት። እስራኤል 400 ታንኮችን ስትታጠቅ ኢራን ደግሞ ከ1500 የበለጡ ታንኮች አሏት። እስራኤል ከ6700 የበለጡ እጅጉን ዘመናዊ ወታደራዊ ተሽከርካሪ አሏት። ኢራን ደግሞ ያረጁትን ጨምሮ አሁን ላይ ከ65000 የበለጡ ወታደራዊ ተሽከርካሪዎች አሏት። ይህም እግረኛ ጦራቸው ምን ያክል ልዩነት እንዳለው ያሳያል።
እነዚህ ሁለት ሀገራት ከሰሞኑ ደግሞ ኃይለኛ የተባለ ግጭት ውስጥ በመግባታቸው ከባድ የተባለ ጦርነትን በማድረግ ላይ ናቸው። እስካሁንም ከኢራን በኩል ከ1300 በላይ ሰዎች ሲሞቱ ከ6000 በላይ የሚሆኑት ደግሞ ቆስለዋል። ከእስራኤል በኩል ደግሞ 29 የሚሆኑ ሲገደሉ በመቶ የሚቆጠሩ ደግሞ ቆስለዋል። በእስራኤል በኩል ከአሜሪካ ጋር በአጋርነት ከ2000 በላይ ከባድና ቀላል ሚሳኤሎችን ጨምሮ የቦምብ ድብደባዎችን ኢራን ላይ አድርገዋል። እንደ ዘገባውም ከ2000 ከ1500 የበለጡት የተሳኩና ኢላማቸውን እየመቱ ናቸው። በኢራን በኩል ደግሞ ከሄዝቦላ ጋር በመሆን በእስራኤል ላይ 500 ሚሳኤሎችና 2000 ድሮኖችን ተኩሰዋል። እስራኤል ላይ ብቻ ሳይሆን ኢራን 14 ሌሎች ሀገራት ላይ ሚሳኤሎችን አስወንጭፋለች። ከነዚህ ውስጥም 10 የሚሆኑት ሚሳኤሎች እስራኤል ላይ ኢላማቸውን መምታት ችለዋል። በጦርነቱ ኢራን 20 የሚጠጉ ተዋጊ መርከቦችን አጥታለች። 40 የሚደርሱ ከፍተኛ አመራሮችም ተገድለውባታል። ወታደራዊ ካምፖችም ሙሉ በሙሉ በሚባል ደረጃ ወድመዋል። በተጨማሪም ለሀገሪቱ የኃይል ማመንጫ የተባሉ ቦታዎች በአብዛኞቹ ወድመዋል። በዚህም የኢራን አብዛኛው ክፍል በጨለማ እንዲዋጥ ተደርጓል። አብዛኞቹ የኢራን መንግስት መስሪያ ቤቶች ሲስተም በመጠለፋቸውም የመንግስት ስራ በእጅጉ ተስተጓጉሎ ይገኛል። በተለይም የእስራኤሉ ሞሳድ በኢራን የሚገኙ ዋና ዋና ቦታዎች ላይ የተተከሉ ካሜራዎችን በመጥለፍ አብዛኞቹን ባለስልጣናት በመከታተል አደጋ ውስጥ ከቷቸዋል። በሌላ በኩል ኢራን በየቦታው የጀትና የሄሊኮፕተር ስዕሎችን በመሳል እስራኤልን በመሸወድ ስዕል በሚሳኤል እንዲደበድቡ በማድረግ አስቂኝ ክስተትን ፈጥሯል። ኢራን በዚህ ሰዓት ያለ መሪ ያለች ሀገር ስትሆን መሪዋን ይመርጡላት የነበሩት የሃይማኖት መሪዎች በተሰበሰቡበት በሚሳኤል በመመታታቸው አሁን ላይ ሀገሪቷ ያለ መሪ እንድትቀመጥና እንድትወዛገብ ተደርጋለች። ታዲያ ይህ ጦርነት ወዴት እየሄደ ነው? የብዙዎች ጥያቄ ነው። እናንተስ ስለነዚህ ሀገራት ምን ትላላችሁ? ውድ የዜና አዲስ ተከታታዮች ለዛሬው ያስኩላችሁ ቪዲዮ በዚሁ ተጠናቀቀ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ። ዜና አዲስ ሁሌም አዲስ